ያለ ምክንያትም አልተፈጠርንም። የሆነ ምክንያት እንዳለን እርግጠኛ ነኝ። የሆነ ሪዝን ይኖራል እንጂ ይሄ ሁሉ ኮምፕሊኬትድ የሆነ ላይፍ፣ ይሄ ሁሉ ፔን፣ ይሄ ሁሉ ስትራግል ያለምንም ፐርፐዝ ነው ብዬ አላስብም። ስለዚህ እኔ አሁን ፐርፐዜን ፊግር አውት ለማድረግ እየሞከርኩ ነው። ኢትስ ቢን አ ሎንግ ታይም። ፈጣሪ እንግዲህ ስለምነው የነበረውን ነገር አሳክቶልኛል። ስለዚህ ራሴን ፊገር አውት ለማድረግ የህይወትን ፐርፐዝ ለማወቅ ምናምን ለአንድ ለሁለት ሳምንት ላንገናኝ እንችላለን። አዲስ ፖስት ላልፖስት እችላለሁ። ሜቢ ብራዘር ምናምን የበፊት ፖስቶቼን ሪፖስት ሊያደርጋቸው ይችላል፣ ያን ያህል ያልታዩትን እንጂ በአዲስ ቪዲዮ ላልመጣ እችላለሁ። ግን ምክንያቱ ይሄ ነው። በቃ ራሴን ፊገር አውት ለማድረግ መጀመሪያ አንድ ሰው ለሌላ ሰው መንገድ ማሳየት አይችልም። የራሱን መንገድ ጨርሶ ተጉዞ ሲያልፍ፣ የራሱን ፈተና ሲያልፍ ነው ሌላ ሰው ማስተማር የሚችለው። ስለዚህ እኔ አሁን ፈተናዬን ለማለፍ ዝግጁ ነኝ። ፈጣሪም እርዳታው ይጨመርበትና እንግዲህ አም ትራይንግ ቱ ፊገር አውት ላይፍ። በቃ እዚህ ምድር ላይ የመጣሁበት ምክንያት ዝም ብሎ ራሴን እያደነዘዝኩ መኖር ሰልችቶኛል። ደስታን እያሳደድኩ ትርጉሙን የዓለምን ረስቼ መኖር ሰልችቶኛል። ስለዚህ አም ትራይንግ ቱ ፊገር አውት ማይ ፐርፐዝ። እናንተም ኮንሽስ ሁኑ፣ ንቁ። ላይፍ ፐርፐዝም እንደሆነ አጥኑ፣ አንብቡ ምናምን። ሪዲንግ ኢዝ ዘ ሞስት በጣም ነሰሳሪ የሆነ ነገር ነው ላይፍ ላይ። እና እንግዲህ ሪዲንግ በጣም ነሰሳሪ መሆኑ የምታውቁት እንግዲህ ፈጣሪያችሁን ራሱ ክርስቶስን ራሱ ለማግኘት መጽሐፍ ቅዱስ የሆነውን መጽሐፍ ማንበብ አለባችሁ። እና እጅግ በጣም ወሳኝ ነገር ነው ማንበብ። እስከዛ ድረስ ፊገር አውት አድርጉ። ከሶስተኛው ሌቭል ወደ ሁለተኛው ለመግባት ሞክሩ። ከሁለት ደግሞ ወደ አንድ፣ ወደ ስፒሪቹዋል የመጨረሻው አላማችን ጋር ጀስት በቃ ፊገር አውት ላይፍ። ዝም ብሎ ያለ ትርጉም መኖሩን እንተው። እንግዲህ በጣም ህይወት ትርጉም የለሽ ከመሆኗ የተነሳ እንግዲህ በእኛ እድሜ ምንም ህይወት ያላየ የሚመስል ሰው ብዙ ነገር አይቶ ሞትን የሚመኝበት ጄኔሬሽን ላይ ነው ያለ ነው። እና ለምን እንደዚህ ይሆናል? ለምን የህይወትን ትርጉም አንፈልግም በሚለው ነው። ቴንክስ፣ አይ ላቭ ዩ። ከዚህ በፊት የነበሩኝን ቪዲዮዎች ምናምን ብሮስኪ ሊፖስት ይችላል። አዲስ ፖስት ላይኖረኝ ይችላል። አመሰግናለሁ። ፒስ